ሩሂ ልብ አንጠልጣይ የፍቅር ታሪክ ክፍል 5። ደራሲ ዩስራ፣ ተራኪ ረዚቃ መሐመድ። ለሚስክ ዩቲዩብ ቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በአክብሮት ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩ። ከትላንቱ ይበልጥ ዛሬ ፈካ ብላለች። ፈገግ ብላ ሰላምታ ሰጠኝ፣ እንድቀመጥ ጋበዘች። እሺ ቀጥይልኝ አልኳት። እሺ ለተወሰኑ ሴኮንዶች ዝም ብላ ቆየችና ያቺ ቀን በዚያች ዕለት መጥፎ ነገር ተፈጥሮ ነበር። ከደነዘዝኩበት ስነቃ በትንሽዬዋ ጠባብ ክፍል ልብሴ በደም ተለውሶ ራሴን አገኘሁት። ስለተፈጠረው ነገር ለማስታወስ ስሞክር ምንም ማስታወስ አልቻልኩም። እየተጎተትኩኝ ተነስቼ ወጣሁ። ለሳምንት ያህል በጣም ታመምኩ። ኢማድ የት ጠፋች ምን ሆና ነው ብሎ ሊጠይቀኝ ይቀርና ስልክ እንኳን ደውሎ አልጠየቀኝም። ከሳምንት በኋላ ከህመም ያገግሜ ኢማድን ለማግኘት ወጣሁ፣ ግን ላገኘው አልቻልኩም። ጓደኞችን ያጠያየኩኝ ካዩት ሳምንት እንዳለፈው ነገሩኝ። ታውቃለህ፣ ያኔ እሱን የምበቀል ይመስል ስቅምና ሳጨሱዬ አድርበታለሁ። ሰው የሚባል አስጠላኝ። በድጋሚ በጣም ታመምኩ። ማቅለሽለሽና ትንሽ ነገር ሲሸተኝ ክላስ አልገባም። ዶርም ተኝቼ ነው የሚውለው። ምግብ እንኳን ከበላው 2 ቀን ሆነኝ። ሚንሃ ብዙ ነገር ተናግሬ ባስከፋትም ያንን ቀን ግን ልትጨክንብኝ አላስቻላትም። በግድ ሐኪም ቤት ይዛኝ ሄደች። የምርመራ ውጤት እስከሚመጣ ድረስ ቁጭ አለን። በሀዘኔታ ነበር የምትመለከተኝ። ፊቷን አዙራ እንባዋን ጠራጋ ከጎኔ ተነሳች። በር ላይ አንዲት ነርስ ስሜን ስትጠራ ተነስቼ ገባሁ። እናም የ4 ሳምንት ጽንስ እንዳለ ተነገረኝ። እንደዚያች ቀን ደንግጬ አላውቅም። እግሬ መቆም አቅቶት ምድር ተሽከረከረብኝ። ሁሉም ነገር ድብዝዝ እያለ እየጨለመ ሄደ። እዚያ ራሴን ስቼ ወደኩኝ። ስነቃ ሚንሃ እጆቼን ይዛ ታለቅስ ነበር። ነቃሽ ውዴ? አልሐምዱሊላህ። ደህና ነሽ ሩሂ? ምንም አልመለስኩላትም። ለመነሳት ስሞክር ህመም ተሰማኝ። እረፍት ማድረግ አለብሽ ውዴ፣ እባክሽ አትነሺ አለችኝ። አልሰማዋትም ግን ተነስቼ በደመ ነፍስ ከክፍሉ ወጣሁኝ። ሩሂ ውዴ እባክሽ ቁሚ፣ አንዴ ብቻ እናግሪኝ። ሚንሃ ተይኝ እባክሽ፣ ብቻዬን መሆን የምፈልገው አልኳት። እሺ ተውሻለሁ፣ በዚህ ሁኔታ ብቻሽን አትሆኚ፣ ቢያንስ አብረን መፍትሄ እንፈልግለት። ምን አይነት መፍትሄ እባክሽ? ለኢማድ ንገሪውና አብረን መፍትሄ እንፈልጋለን። ኢማድ? አዎ፣ እኔ ቤቱን ስለማውቀው እንሂድና እናናግረው። በስንት ጉትጎታ ሳምናኝ ይዛኝ ሄደች። ይገርምሃል፣ ለደቂቃም ብሆን ደስ ብሎኝ ነበር። ስለ ልጁ ሲሰማ ደስ ብሎት የሚቀበል መስሎኝ ነበር። ጅል ነኝ አይደል? ግን በጭራሽ እንደዛ አልተፈጠረም። ሰፈራቸው ስንደርስ እሱ ነጭ ጀለቢያ ለብሶ ከጓደኛው ጋር መስጂድ ሲሄዱ ተገጣጠምን። በአግራሞት እየተመለከተን አማን ነው? አልሐምዱሊላህ። አንዴ መነጋገር እንችላለን? ስለምን? ስላንተና ስለ ሩሂ። አፍጥኑት፣ መስጂድ እንዳታስረፍጅብኝ። ያንን ጊዜ እጁ እስክገባ ድረስ ደጄ እንዳልጠና ዛሬ 1 ደቂቃ ቆሞ ሊያወራኝ ከበደው። ሚንሃ አንድ ካፌ ይዛን ሄደች። ሊያወራኝ ከበደው። ምን ሆነ የጠፋኸው? ሩሂ ይቅርታ ስለ ሁሉም ነገር። እኔ አንቺን እውነት ወድጄሽ አልነበረም፣ ተወራርጅብሽ ነው። እናም አሸነፍኩ። የነገርኩሽ የህይወቴ ታሪክ በሙሉ ውሸት ነበር። አንቺን ለማጥመድ ሆን ተብሎ የተቀናበሩ ነበር። የእውነት ይቅርታ። እኔ አሁን ተውበት አድርጌ ወደ አላህ ተመልሻለሁ። እናም አላህ ካለ በቅርቡ አላህ ሐላሉን ወፍቆኝ ሊዘወጅ ነው። ከቻላችሁ ብትገኙ ደስ ይለኛል። እና እባክሽ ዳግምኛ ልታገኘኛት ሞክሪ። ተይኝ፣ ህይወቴን አትበጥብጩ። ንግግሮቹን ሁሉ እንደ ቀላል ቆጥሮ ነበር ሲናገር የነበረው። እኔ ግን በእያንዳንዱ ቃላቶች ውስጥ ውስጤ እየደማ ነበር። እኔን አቆሽሾ እሱ ነጻ
እኔን ከአላህ ርቆ እርሱ ወደ አላህ ተጠጋ። የእውነት ምንም ማለት አልቻልኩም። ዱዳ ሆንኩኝ። ከሚና ጋር ብቻ ሲጨቃጨቁ ጩኸታቸው እንጂ ሌላ ምንም አይሰማኝም። ደነዘዝኩኝ። ራሴን አብዝቼ ጠላሁት። ጭንቅላቴ ማሰብ አቆሞ ነበር። ዶርም ውስጥ ያሉ ልጆች ያበድኩኝ ነበር የመሰላቸው። በሙሉ ልብ ተኝተው አይነቁም። ተነስቼ አንቄ ወይም አፍኝ የምገላቸውን የሚመስላቸው። ከሚንሃ ውጪ ማንም አይጠጋኝም። ህይወት ጨለመችብኝ፣ ከበደኝ። አንዱ መንገድ ከጠመመብህ ሁሉም ይረባረብብሃል። ከግቢ ተጫርኩኝ። በቃ ህይወት አበቃ። ልከራከር አልሞከርኩም። ምንም ትንፋሽ አላባከንኩም። ጸጥ ብዬ ከግቢ ወጣሁ። ምንም ነገር አልያዝኩም። ራሴን ይዤ ለወራት ብርድና ፀሐይ የተፈራረቀብኝ ከእርግዝናዬ ጋር ረሃብ ተጨምሮ የስቃይ፣ የእንግልት፣ የመከራ ወራት ማንም የሚያቀኝ ሰው በሌለበት ሩሂ ነሽ ብሎ ሊያውቀኝ አይችልም። እንደዚህ ያለ አስጠሊታ ወራትን ገፍቼ 9ኛ ወሬን ያዝኩኝ። ሳምንት ሆነኝ። አንድ ቀን ምሽት ሰዓቱ ወደ 3 ሰዓት ይጠጋ ነበር። ኃይለኛ የሆነ ህመም ጀመረኝ። ምጥ ነበር። ነፍሴ የምትወጣና እስከ ወዲያኛው ይህንን ከንቱ ምድር የምሰናበት ነበር የመሰለኝ። ጩኸቴን ሰምተው ሰዎች ተሰበሰቡ። ተባብረው ወደ ሆስፒታል ይዘውኝ ሄዱ። ምጥ የሞት ታናሽ ወንድም ነው ትለኝ ነበር እማዬ። የእውነት ልክ ነበረች። ብቻዬን ያለ ማንም አይዞሽ ባይ ለሰዓታት በዚህ ህመም ውስጥ ቆይቼ ሴት ልጅን ተገላገልኩ። ነርሷ አምጥታ ሳቀፈች። በጣም ቆንጅዬ ልጅ ነበረች። ልክ እንደ አባቷ አይኖቿ የሱን ይመስሉ ነበር። በጣም ቆንጅዬ ሴት ልጅ ወለድኩ። ለትንሽ ሰዓታት ራራውላት። አይኔን እየተቆለጨለጨች ስታይኝ እነዚህ ትናንሽ አይኖቿ የዛኔ ከሃዲ አባቷን አይን መሰለኝ። ቅንጣት እንኳን ሀዘኔታ ሳይሰማው የተናገረኝ ንግግር ብልጭ አለብኝ። እሱን መሰለች። አልጋው ላይ አስተኝቻት በለቅሷ እየለመነችኝ በእኔ ጥፋት እሷን ቀጣዋት። ምንም የማታውቅ ነፍሷ ላይ የእናትነት አንጀት ሳይይዘኝ ሜዳ ላይ ለማንም ጥያት ወጣሁ። ለሳምንት ያህል ጎዳና ላይ ተኝቼ ረሃቡ ሲበረታብኝ ያልጠነከረ የራስነት ሰውነቴን ለእንቅስቃሴ ሲከብደኝ ጨርቅ አንጥፌ ለምኜ ወደ ቤተሰቦቼ ተመለስኩ። ራስ ወዳድ ሆንኩኝ። አይን አውጣ ሆንኩኝ። ታዲያ አንተ በእኔ ቦታ ብትሆን ደህና ሆነህ መኖር ትችል ነበር? እና ሞት አይገባኝም? ልጄ የት እንዳለች ጥያት ስወጣ ምን እንደተሰማት ምን እንደሆነች አላውቅ። እኔ ክፉ ሴት ነኝ፣ የማረባ ሰው። ከአይኖቿ የሚፈሱት እንባዎች ልብሷን አርጥበው በዝናብ የበሰበሰ ይመስል ነበር። ከሷ ጋር የኔም አይኖች ሲያነቡ ነበር። ምን ብዬ ማጽናናትና ምን መመለስ እንዳለብኝ ግራ ይገባኝ። አቅፌ ላጽናናት አልችልም። ምን ማለት ነበረብኝ? አንዳንዴ ሰዎችን ምን ብለን ማጽናናትና ማበርታት እንዳለብን ይጠፋናል። ዝም እንበል ብንልም በራሳቸው እንዲያዝኑ መናገራቸውን እንዲጠሉ ማድረግ ይሆንብናል። እኔም ልላት የቻልኩት አንድ ነገር ብቻ ነበር። አብሽሪ፣ ሁሉም ነገር ሰላም ይሆናል። ልጅሽን እንፈልጋታለን። ካቀረቀረችበት ቀና ብላየችኝ። አይኖቿ የምስጋና መልእክት አስተላልፈው ከአይኖቼ ሸሹ። በጣም አሳዝናኛለች። በጣም ማለት ያለብኝን ብዬ አጽናንቻት ወጣሁ። ስለ ግብዣ ምን አሰባችሁ? ሲትራ አሁን በቅርቡ ከምትመረቅ እህትሽ ውጪ እንዳትወጣ መጠበቅ አግባብ ነው። ኦ በጣም ይቅርታ የኔ ቆንጆ፣ ለካ ልትመረቂ ነው። ታዲያ እኔ ምን አገባኝ? እህቴ ስሚኝ፣ ብዙ ወጪ አለብኝ። ባይሆን ስራ ስቀጠር በመጀመሪያ ደሞዜ ቆንጆ ነገር ነው የሚገዛልሽ። ምን ያስከለፍትሻል እኮ አንቺ ስራ ሃናን ስራ እኮ ልክ እንደ ትምህርት ሲያሻሽ የምትገቢበትና ስትፈልግ የምትቀሪበት አይደለም። በቃ ወራሽ ወርጋት። ድሮም ሰው ብዬ ካንቺ ጋር ማውራቴ አይሲት ይሻለኛለች። አዎ ሂጂ፣ ሰው ከዘመዱ አህያ ካመዱ ትላለችው። ሁለት ኦቲዝሞች። እሰይ ደግ አደረግን። ድሮም ካሮጊት ጋር ወሬ። ሃናን በሰላም ብትወጪ ይሻልሽም። አይንሽ ውጣ። ምን ልታመጪ ነው? ሲሯሯጡ ከቤት ወጣው
የግቢው በር ጋር ሲደርሱ ወደ ውስጥ ሲገባ ከኢሳም ጋር ተጋጩ። ሩሂ ከቀን ወደ ቀን አገግማ ራሷን እየሆነች መጣለች። ለአመታት ያህል ከራቀችው አምላኳ ጋር አዲስ ትስስርን ጀምራለች። ያስቸገራት ነገር ሱሷ ጠዋት ማታ የምትስበው ሲጃራ ነው። እሱንም በአንድ የመተው ዘበት ነው። ኢሳም ቀስ በቀስ እንድትተው እያደረጋት ነው። ከክፍሏ መውጣት አሁንም አትፈልግም። እሱም ቢሆን በሂደት የሚሆን ነገር ስለሆነ ሊጫናት አልፈለገም። አልጋዋ ላይ ጋደም ባለችበት እናቷ በሩን በቀስታ ከፍታ ገብታ አልጋው ጠርዝ ላይ ቁጭ ብላ ጸጉሯን እየዳበሰች እንዲህ አለች። የኔ ቆንጆ ልጅ እንደዚህ ሆነሽ በማየቴ ውስጤ ደስ ብሎታል። አሁን ትንሽም ቢሆን እንኳን ተስፋ ሰጠሽኛል አለቻት። እስከ ወዲያኛው የማጣሽ መስሎኝ ፈርቼ ነበር። እነኚህን ውብ ፈገግታዎችሽን ዳግመኛ የማያቸው አልመሰለኝም ነበር። ይቅርታ ማማ፣ በጣም ይቅርታ። አደራሽን ስለበላው ድካምሽን ከንቱ ስላደረኩኝና ስላሳዘንኩሽ ለእልፍ ጥፋቶች ይቅርታ። ጉንጮቿን በእጆቿ ይዛ እንባዋን ጠረገችላት። የኔ ማር፣ እናትሽ እኮ አልተቀየመችሽም። እናት ልጇን መቀየም አትችልም። ትናንት ያኔ ትንሽ ሆነሽ እጅሽን ይዤ አስፓልት እንደማሻገርሽ ሁሉ ሁሌም እጆችን ያዣቸው። ከዚህ ጭንቀትሽ ላወጣሽ ፈልጋለሁ። እጆችን ያዣቸው። እነዚህ እጆች ብታጠፊም ብታለሚም ሁሌም ይይዙሻል፣ አይለቁሽም። ተመልከቺ ልጄ፣ እኔ በዚህ ምድር ደስታዬም ሀዘኔም ሁሉም ነገሬ የእናንተ የልጆች ጉዳይ ነው። የአንቺና የእህቴ ወንድሞችሽ። አንቺ የሆነ ነገር ስትሆኚ እኔም አብሬሽ ሆናለሁ። የኔ ሩህ፣ ከኔ ተለይተሽ በሄድሽባቸው 2 አመታት ምን እንደሆንሽና ምን እንደተፈጠረ አላቅም፣ ግን ልጄ ምንም ይሆን አልፏል። ትምህርቱም ይቅር፣ ሁሉም ነገር ይቅር። አንቺ ብቻ ፈገግ በይልኝ። ልክ ልጅ ሆነሽ ጥፋት አጥፍተሽ ልመታሽ ስመጣ ፈገግ ብለሽ ዱላውን እንድጥል ስታደርጊኝ እንደነበረው ያንን ፈገግታ ድጋሚ ማየት ፈልጋለሁ። ቃላቶችሽን ከነዚሁ በአንደበቶችሽ መስማት ብቻ ነው የምፈልገው። ከነገ ጀምረሽ ከዚህ ክፍል እንድትወጪ ፈልጋለሁ። ልክ እንደ ትላንቱ ከጎኔ እንድትቆሚ ፈልጋለሁ። እና የኔን ሱቅ በኃላፊነት አንቺ እንድትሰሪው ፈልጋለሁ። የእውነትሽን ነው ማዬ? አዎ ልጄ፣ ነገ አብረን ሄደን ከዛሬ በኋላ የዚህ ሱቅ አስተዳዳሪ ውዷ ልጄ ሩሂ እንደሆነች ለቅጥረኞቹ አስታውቅሻለሁ። እንዴ ማዬ፣ አንቺስ? እኔማ አሁን አረጀው፣ ደሞ ቤት አረፍ ልበል እና አንቺ ትካድሚኛለሽ። እማዬ በጣም ነው የምወድሽ፣ በጣም። እኔም በጣም ወድሻለሁ ልጄ። በይ በጊዜ ተኝ፣ በጧት እንወጣለን እና ደግሞ የመጀመሪያ የስራ ቀንሽን በማስመልከት ስጦታ አዘጋጅቼልሻለሁ። ጧት ሰጥሻለሁ። ደህና ደሪ። ደህና ደሪ እማዬ። ግንባሯን ስማት ወጣች። እናቴ እንዴት የሱቋን ኃላፊነት ልትሰጠኝ እንደቻለች ለእኔ ትንግርት ነው። አስታውሳለሁ እኔ 7ኛ ክፍል ተማሪ እያለሁ ነው የከፈተችው። ከባባ ምንም አይነት ገንዘብ አልወሰደችም። በራሷ አጠራቅማ ትንሽዬ ሸቀጥ ሱቅ ከፈተች። ከዚህ አንስታ ነው ዛሬ ለብዙ ሰዎች የስራ እድል የፈጠረ ትልቅ ተቋም ሆኖ የጨርቃ ጨርቅና ስፌት ዘመናዊ የሆኑ አልባሳት መሸጫ ሱቅ የሆነው። እዚያ ሱቅ ውስጥ ከእናቴ ጋር መስራት ህልሜ ነበር። ዲዛይነር በሆነ እላለሁ ሁሌም ሱቋ በሄድኩኝ ቁጥር። ዛሬ ግን እዚያ እንድሰራ ስለፈለገች እንደዛ የምትወደውን ስራዋን ለኔ አሳልፋ በእምነት ልትሰጠኝ ነው። ሀሴት ተሰምቶኛል። እማ ያልሰጠችኝ ነገር ምን ይሆን? ነፍሷን እንኳን ሳትሰሰት እንደምትሰጠኝ አልጠረጠርም። ግን ዳግመኛ ቃሏን አላገድፍባትም። ሁሉም ነገር ወደ ኋላ ትቼ አዲስ ህይወት እጀምራለሁ። ልክማ የምትፈልጋት አይነት ሴት ሆንላታለሁ። እናም ልጄን ሄጄ እፈልጋታለሁ። አዎ፣ በመስታወት ፊት ለፊት ቆማ ለራሷ ደጋግማ የተስፋ ስንቅን ምርኩዝ ልቧ አስጨበጠች። ከመኝቷ የነቃችው ንጋት 10 ተኩል ገደማ ነው። በዚያ ጊዜያቶች የውጭውን አየር ልትተነፍስ ነው። እንቅልፍ ቀናት ሆኗታል። ከክፍሏ ከወጣች ይህን ፍርሃት ጭሮባታል። ሱብሂን ሰላት በሰገደችበት ከመስገዱ አልተነሳችም። የክፍሏ በር ሲንኳኳ ልትከፍት ተነሳች። እኔ ልጅ ተነስተሻል እንዴ? አዎ ማዬ። ጎበዝ፣ በይ ተቀበይ። ምንድነው ማዬ? ክፈችና ያቸው ወዴ።
ትላንት ሰጥሻለሁ ያልኩሽ ስጦታዎች ናቸው። በእኔ እጅ ነው የተሰሩት፣ ላንቺ ለውዷ ልጄ። እሺ እማዬ አመሰግናለሁ። በይሻወር ውሰጂና ወደ ታች ውረጂ። ወደ ታች? አዎ ልጄ፣ ወደ ኋላ መመለስ የለም። በይ ደፈር በይ፣ አትፍሪ። ቆንጆ ቁርስ አዘጋጅቼ እጠብቅሻለሁ። እሺ። የሰጠቻትን የታሸገ እቃ አልጋዋ ላይ አስቀምጣ ሻወር ልትወስድ ወደ መታጠቢያ ቤት ገባች። ፍርሃቷ በሚፈሰው ውሃ ጋር ታጥቦ እንዲሄድ ተመኝታለች። ለምን ደርሳ ፈሪ እንደሆነች አልገባሽ አላት። ከዚህ በላይ መጨነቋን አልወደደችውም። ቶሎ ተጣጥባ ጨርሳ ወጣች። እናቷ የሰጠቻትን የታሸገ እቃ ከፍታ ስታያቸው የተለያዩ ቀለማት ያላቸው ኺማሮችና ባያዎች ነበሩ። በጣም ያምራሉ። የቱን መልበስ እንዳለባት አይን አዋጅ ሆነባት። ድሮ አዘውትራ እንደምትለብሰው ጥቁር አባያ በነጭ ኺማር ለበሰች። ራሷን በመስታወት ተመለከተች። የውጭ ገጽታዋ የቀድሞዋን ሮሂን መስላለች። የውስጧን ማንነት ለመመለስ ጊዜ ሩቅ እንደማይሆን ተስፋን ሰንቃለች። ምኞቷ በዝቶ በተስፋ እንዳትቀርም እየሰጋች ነው። ሮሂ መልካም ቀን። እሺ እማዬ፣ ላንቺም ዛሬ መጀመሪያ ስራ ቀኔ ነው። አሪፍ ይሆናል ብዬ አስባለሁ። ይሆናል ኢንሻአላህ የኔ ልጅ። ምሳሽን በሰዓቱ ቤ እና ደግሞ የሚደብርሽ ነገር ካለ ደውይልኝ፣ ረዳት እልክልሻለሁ። እሺ እማዬ ቻው። ጉንጯን ስማት እየተቻኮለች ወጣች። ውስጧ የነጻነት ንፋስ ሲነፍስ ይሰማታል። ዳግም ሽረት፣ እንደ አዲስ የመወለድ ያህል። የእናቷን ቃል ኪዳን ለመጠበቅ መስዋዕት የሆኑ ልቦችን ለማስደሰት የተገነባ ማንነት ያ ነበር በውስጧ የተንሰራፋው። አንድ በአንድ የህይወቷን ስንክሳር የመንቀል ያጠለሸችውን የትላንት ታሪኳን ዛሬ በድል ማጽዳት፣ በቅድሚያ ስራዋ ላይ ውጤት አምጥቶ እናቷን ማስደሰት፣ ቀጥላ የአብራኳን ክፋይ ልጇን ካለችበት ፈልጋ ከጸጸት ልትሽር፣ ከዚያም ይህንን ዋጋ እንድትከፍል ያደረጋትን ኢማድን ልትበቀል፣ ይህንን አቅዳ በሞራል ተነሳች። ግን አንድ ነገር አብዝቶ አስጨንቃታል። ልጇ ባትኖርስ? ምናልባት ጥላት በሄደችበት ጊዜ ሞታ ቢሆንስ? ታደርጋለች? ከነጭራሹ ማሰብ አልፈለገች። እንዲሁ በሀሳብ እንደሰመጠች ደረሰች። ከመኪና ወርዳ ቀጥታ ውድ እናቷ የስራ ክፍል ገባች። እያንዳንዱ የእናቷ ንግግር እንደ አዲስ ጆሮዋ ላይ አቃጨለባት። ይበልጥ ጥንካሬና ሞራል፣ በራስ መተማመን አከለላት። ከራሷና ከሀሳቦቿ ለመሸሽ እኩለ ሰዓት ራሷን በስራ ጠመደች። ከሰራተኞቹ ስርስር እያለች የሚሰሩትን በማገዝ ትዕዛዝ በመቀበልና ወደ ተለያዩ ሱቆች ቆጥሮ በመላክ ስራ ተጠምዳ ሰራተኞች ለምሳ ሲወጡ የዙሁር ሶላትን አቅራቢያው ከሚገኝ መስጂድ እዛ ሰግዳ ከሰዓታት በኋላ ምሳ ልትበላ ወጣች። ሩሂ ከስራ መውጫዋ ስትደርስ ከኢሳም ጋር ወደ ተቀጣጠረችበት ስፍራ ሄደች። ኢሳም ቀድሟት ነበር የደረሰው። በአይኗ ፈለግ አድርጋ ከአንድ ጥግ ቦታ ላይ አይታው እርምጃዋን ወደ እሷ አደረገች። አሰላሙ አለይኩም። ፊቱን ወደ ሌላ አቅጣጫ ስለነበረ መምጣቷን አላየም። ድምጿም ሰምቶ እሱም ዘወር ሲል ወአለይኩም ሰላም ወራህመቱላህ፣ መተሻል እንዴ? በሀሳብ ይዳል። ሰላም ነህ? ደህና ነኝ አልሐምዱሊላህ። እንዴት ነሽ አንቺ? እኔ ደህና ነኝ ማለቴ ለመሆን እየሞከርኩ ነው። ሩሂ ወይ አንቺ ጠንካራ ነሽ። ብዙ ለውጦችን አይቼብሻለሁ። ከዚህ በላይ እንደምትሆኚ በአንቺ የጠነከረ እምነት አለኝ። ዶክተር ለእናቴ ስላድርገዋለሁና ለልጄ እርግጥ ነው ብዙ ነገሮችን በገዛ እጄ አበላሽቻለሁ። አሁን ለማረም በማደርገው እርምጃ ውስጥ እየረበሸኝ ነው። ለብቻዬ ስሆን የውስጤ ጩኸት ልቋቋመው አልቻልኩም። ደህና ነኝ በቃ ተቀየርኩኝ ስል መልሶ ቁስሉ ይጠዘጥዘኛል። የሆነ አላይድል ወደ ኋላ የሚጎትት አዚም፣ ልክ እንደመታፈን አይነት ራሴን ጠለዋለሁ። ታውቃለህ፣ ከኔ ከራሴ መሸሽ እፈልጋለሁ። እጆቿን እያፍተለተለች አይኖቿን ወደ ውጭ አንከራተተቻቸው። እሱም በዝምታ የምትለውን ከሰማት በኋላ ሩሂ እይቷን ወደ እሱ መልሳ አቤት። ተመልከች ሩሂ፣ እዚህ ካፌ ውስጥ ብዙ ሰዎች ይገኛሉ። አብዛኞቹን ተመልከቻቸው።
ፈገግ እያሉ ነው። የምትመለከቻቸው ጭንቀት ስለሌለባቸው አሊያም ውስጣቸው ሰላም ሆኖ አይደለም። ሁሉም ሰው የራሱ ስውር ቁስል አለው። አውጥቶ ያላወራው አፈኖ የያዘው ያ ሲቃ አለበት። ከላይ በፈገግታ የሚሸፍነው ወዶ አይደለም፣ አማራጭ ስላጣ ነው። ለምን እንደሆነ ታውቂያለሽ? ህይወት ስለሆነች ነው። ስንክሳር አይጠፋባትም። ራሳችንን ከአካላችን ከአእምሯችን ብናጣብቀው ህይወታችን ህመምና ምቾት በሚሉ ቃላት ይሞላል። አካላችን የሚያውቀው ሁለት ነገር ነው፣ ምቾት፣ ህመም። አእምሮ ደስታና ስቃይ የሚሉት ይገዙታል። ትክክለኛ ማንነታችን ከዚህ ውጭ ነው። ለምንድን ነው ደስታን ወደን ስቃይን ጠላ ነው? ደስተኛ ትክክለኛ ማንነታችን ስለሆነ። ለምን ሀዘን ባይኖር ኖሮ የደስታን ዋጋን ባልተረዳን ነበር። ህመም ባይነካን የጤንነትን ደረጃ ባላወቅ ነው ነበር። ሩሂ ልብ ብለሽ አድምጪ። ልጅነት ይዞሽ ፍቅር አውሮሽ ብዙ ስተሰርተሻል ሊሆን ይችላል፣ ግን ትላንትሽ ዛሬሽን እንዲያሳጣሽ አትፍቀጅለት እባክሽ። ለራስሽ ሌላ እድል ስጭ። የትላንትናዋን ብቻም ሳይሆን ከትላንትናዋ የተሻለች ሩሂን ለመፍጠር ስትፍጨረጨሪ ያን የመኝኝ አሸናፊ ትሆኛለሽ። ሩሂ ጭንቅላቷን ላይ እናታችን ነቀነቀችለትና ተስተካክላ በጣም አመሰግናለሁ ዶክተር፣ ጥሩ ሰው ነህ፣ በብዙ ረድተኸኛል። የሚሰማኝን አንተ ጋር በነጻነት መተንፈሴ ደህና እንደሆነ አድርጎኛል። ሩሂ የሙያ ግዴታዬ ነው። ሁሌም ቢሆን ማዋየት የምትፈልጊው ነገር ሲኖርሽ ላገኝሽ እችላለሁ። ሹክራን፣ በቃ እንገናኛለን። ልትሄድ ተነሳች። አብረው ብትቆይ ደስ ባለው፣ ግን ምንም ሊል አልቻለም። እሺ ከማለት ውጪ ምንም ሊፈይድ አልቻለም። ውድና የተከበራችሁ የሚስኪ ዩቲዩብ ቻናል ተከታታዮች ክፍል 6 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ክፍል እስከምንገናኝ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።